ያንን ታሳቢ በማድረግ ነበር የሰራነው የሁለት ቀን አናላይዝ እሱም ፐርፌክትሊ ሄዷል። ትናንትና ማርኬቱ ወደ H4 ኮሬክሽን ሌቨል ይመጣል በሚል ኤክስፔክት ያደርግ ነበር እኔም ባይ ለመግባት ማለት ነው። ይሄኛው ማርኬት ኤክስፔክት ያደርኩኝ ነበር ይሄንን ሌቨል ኮሬክት እንዲያደርግልን ነገር ግን ኮሬክት ሳያደርግ ነው ፓምፕ ያደረገው ማለት ነው። ግን ፊቸር ቻርት የምትጠቀሙ ልጆች ካላችሁ ግን ፊቸር ላይ ኮሬክሽን ሰጥቷል። በዚህኛው ግን እኛ በምንጠቀመው በብሮከር ቻርት ግን አልሰጠም ማለት ነው። ያንን ላይ ግን ስቲል ማርኬቱን ከዚያ ባይ ለማየት ፈልጌ ነበር ቢሎ ዚስ ሌቨል ቢመጣ ትናንትና ኮሬክሽን ቢሰጠኝ ነገር ግን ሳይሰጠን ሄደዋል። ትናንትና የወሰድናቸው ሶስት ትሬዶች ናቸው የወሰድነው። ሶስቱ ሁለቱ 80 ፒፕ እና 70 ፒፕስ ዘን አንድ ሲል ደግሞ 60 ፒፕስ ይዘን ነው የወጣነው ትናንትና ማለት ነው። ዛሬ እስኪ ምን ይመስላል የሚቀጥሉት ቀናቶች ምን አይነት ኤክስፔክቴሽን ይኖረናል የሚለውን ነገሮች እናያለን። ይህ ማርኬት ባለፈው ወራቶች ሞመንተም እንደዘጋ አይተናል። ፕላስ ደግሞ በሶስት ወር እንኳን በምናየው ይህ ማርኬት ካረንትሊ አዲስ የሶስት ወር ቻርት ነው ዛሬ ያከፈተው ማለት ነው። ምክንያቱም ባለፉት ሶስት ወራቶች እንደምታዩት በጣም ቀጥ ያለ ሞመንተም ላይ ነበረ ማርኬት። ስለዚህ ዛሬ አዲስ የመንዝሊ ቻርት ብቻ ሳይሆን የሶስት ወር ቻርትን ጭምር ነው የከፈተው ማለት ነው። ስለዚህ በዚህ ወራት ውስጥ ታዲያ ምን አይነት ኤክስፔክቴሽን ይኖረናል? ኮሬክት ያልተደረጉ ሌቨሎች ኮሬክት እንዲደረጉ ኤክስፔክት ይደረጋል ማለት ነው። በዚህ አንጻር ስንመጣ ከዊክሊ ስንመጣ ፕሪቪየስ ዊክሊ ላይ የነበረን ወይ ደግሞ ማርኬቱ ኦል ታይም ሃይ 3501 ላይ ብሬክ አድርጎ ሲወጣ ጥሎልን የወጣ የዊክሊ ኮሬክሽን ሌቨል አለ። ሜቢ ማርኬቱ ወደዛ ከመምጣት በፊት ግን ካረንትሊ ያለንን የዴይሊ ኮሬክሽን ሌቨሎች ወይ ደግሞ ጎልድ ፕሪቪየስሊ ጥሎት የሄዳቸው ሌቨሎችን ማርካውት እናደርጋለን ማለት ነው። የመጀመሪያው ካረንትሊ ጥሎልን የሄደው ፍሬሽ ሌቨል 3707 ላይ ያለው የጎልድ ኮሬክሽን ሌቨል ሲሆን ይህንን ኮሬክሽን ሌቨል ደግሞ ማርኬቱ ኮሬክት ሳያደርግ ኢንዱስመንት ደግሞ 3716 ላይ ኢንዱስመንት ክሬት አድርጎልን ሂደዋል ማለት ነው። ስለዚህ ይህ ማርኬት አሁን በዚህ ወር ምን አይነት ኤክስፔክቴሽን ይኖረናል ካለ የቢሪሽ ሙቭመንት በሚመጣበት ታይም ሜቢ ዛሬ ባለው የማርኬት ሰንቲመንት ካየነው ጎልድ ላይ ያለው የማርኬት ሰንቲመንት ዳታ በጣም ወርዷል ማለት ነው። ለምሳሌ ፕሪቪየስሊ ማርኬት ወደ ኦል ታይም ሃይ ፓምፕ በሚያደርግበት ታይም ላይ አይታችሁ ከሆነ የነበረን የማርኬት ሰንቲመንት ቮሊዩም በጣም ከፍተኛ ነበረ። ሴል ሳይድ ብቻ ወደ 4000 ምናምን ሎት፣ ባይ ሳይድ 2000 ምናምን ሎት ነበረ። ዛሬ ላይ ግን ቶታሊ 5000 ምናምን ሎት ነው ያለው ቶታሊ በጎልድ ሊኩዊዲቲ ላይ ያለን የሊኩዊዲቲ መጠን ማለት ነው። ለምሳሌ ሲና ሴል ሳይድ 2827.98 ሎት ሳይዝ አለ። ባይ ሳይድ ደግሞ 27015.33 ሎት ሳይዝ አለ። በፖዚሽን ስለቀው 12010 አለ በሴል ሳይድ 12271 ፖዚሽን ደግሞ ባይ ሳይድ አለን ማለት ነው። እነዚህ በምናይበተን ካረንትሊ ማርኬቱ ያለበት ሌቨል ላይ በቂ የሆነ ሊኩዊዲቲ እንደሌለ ያሳየናል። ያም ማለት ግን ማርኬቱ ዛሬ የአዲስ መንዝ የመጀመሪያ ቀን በመሆኑ ምክንያት ማኒፑሌሽን አይኖርም ማለት አይደለም። ቢግ የሆነ ማኒፑሌሽን ወደ ባይ ሳይድ ሊኖረን ይችላል። ዘንገን ማርኬቱ ኤክስፔክት የምናደርገው ቢሪሽ ሙቭመንት ነው ኦልሞስት ማለት ነው። በሚቀጥሉት ሳምንታት እስከ ማርኬቱ ወደ 3705 ኮሬክት እስኪያደርግልን ድረስ የሚኖረን ፖቴንሻል ሞር ባያዛችን ቢሪሽ ይሆናል ማለት ነው። ስለዚህ ማርኬቱ ዋንስ ይህንን ሌቨል ኮሬክት ካደረገልን በኋላ ምን አይነት ፕራይስ አክሽን ይኖረናል ወይ ደግሞ ምን አይነት እይታ ይኖረናል የሚለው ደግሞ የማርኬት ሴንቲመንቱን እና ካረንት የማርኬቱ ኮሬክሽን ሌቨላችን ላይ ከመጣ በኋላ የሚሰጠንን ሪአክሽን በማየት የምንወስን ይሆናል ማለት ነው። ስለዚህ ለዛሬ የመንዝሊ የመጀመሪያ ቀን በመሆኑ ምክንያት ሞር የምትገባቸው ትሬዶች የስካልፕ ትሬዶች እንዲሆኑ ሪከመንድ ይደረጋሉ። ምክንያቱም ካረንት ባለበት ሌቨል ላይ ያለው የቮሊዩም መጠንም ዝቅ ያለ ነው። ፕላስ ደግሞ የመንዝሊ የመጀመሪያ ቀን በመሆኑ ምክንያት ማኒፑሌሽን ሊኖር ስለሚችል ያንን ታሳቢ ያደረገ ጥንቃቄ ማድረግ ይኖርባችኋል ማለት ነው። ነገር ግን ፖቴንሻሊ ቼንጅ ኦፍ ካራክተር የሚያገኝ ከሆነ እኔ ወደ ሴል ነው ማርኬቱን የማየው ማለት ነው። ጎልድ ላይ ያለን ኤክስፔክቴሽን ይህንን ይመስላል ማለት ነው። ቴሌግራም ላይ ፍሪ ትሬኒንግ አዘጋጅተንላችኋል። ጆይን ማድረግ ትችላላችሁ ጋይስ። ቲክቶክ ላይ ያላችሁ ባዮ ላይ ባለው ሊንክ ቴሌግራም ሊንክ ጆይን አድርጉና ፍሪ ትሬኒንግ አዘጋጅተንላችኋል። እሱ ላይ ተቀላቀሉ። ስንቀጥል ዛሬ ደግሞ ሌሎችንም ፔሮች እንሰራለን። አናላይዝ ዩኤስዲ ጂፒዋይ እንሰራለን። ጂቢፒ ጂፒዋይ እና ዩሮ ዩኤስዲ ወይ ደግሞ ጂዩ ሰርተን እንጨርሳለን ማለት ነው በኋላ ላይ ባለፈው
ሰኞ ለታ ምን ብያችሁ ነበረ? ማርኬቱ እዚህ አካባቢ ያለ ማለት ነው ዩጄ ሚኒማም እስከዚህ ሌቨል ድረስ እንደሚመጣ ይህንን ሌቨል ግዴታ ኮሬክት እንደሚያደርግ ፖቴንሻሊ ግን ኦቨርኦል የማየው ከዊክሊ ኮሬክሽን በላይ ስለሆነ ያለው ፕራይሱ ወደ ቢሪሽ እንደሆነ ስነግራችሁ ነበር እና ማርኬቱ ፐርፌክትሊ ቢሪሽ ነው እየመጣ ያሳለፈው ሳምንቱን እስከዛሬ ድረስ ያው ቢሪሽ እየመጣ ነው ያለው። ይህ ማርኬት ስቲል የማየው ቢሪሽ ሙቭመንት ነው የማየው ዩጄ ላይ ማለት ነው። ባለፈው ሰኞ ላይም ጧት ሰራውላችሁ መሰረት ኤግዛክትሊ በሰራነው መሰረት እየመጣ ነው ያለው ማለት ነው። ያኔ ታሳቢ አድርገን ግን ዛሬ ምን አይነት እንትኖች ሊኖሩን ይችላሉ የመንዝሊ መጀመሪያ መሆኑንም የኛው ላይም ግንዛቤ ውስጥ ማስገባት ይኖርብናል። ስለዚህ ምን አይነት እንትኖች ሊኖሩን ይችላሉ ለዛሬ የሚለውን ማሰብ ይኖርብናል ማለት ነው። እነዚህ ነገሮችን ኢንትሪ ሌቨሎችን ደግሞ ብሬክዳውን እያደረገን በኋላ ላይ ለመግባት የምንሞክር ይሆናል ማለት ነው። ለንደን ሴሽን ከገባ በኋላ አሪፍ ትሬዶች ይኖራሉ ብዬ ስለማስብ ከረንት ያላቸውን የሊኩዊዲቲ መጠን ደግሞ የትሬዲንግ ቮሊዩማቸው ደግሞ አናሳ ስለሆነ ያለው እነሱ ነገሮችን ግንዛቤ ውስጥ አስገብተን የሚኖሩ አክቲቪቲዎችን እንወስዳለን ማለት ነው። ኤንኤፍፒ ነው ኦኬ ኤንኤፍፒ እና ያለ ነው ፋንዳሜንታልም ስለሚሰራ አይደለም። ጂቢፒ ጂፒአይ ላይ ስንመጣ ባለፈው ለሴል የሰራ ነው ሴታፕ ነበረ። ከዚህ የተመለሰው ይህ ሴታፕ ማርኬቱ እዚህ ያለ ነበር ይህንን ዞን የሰራውላችሁ። ማርኬቱ ያንን ዞን ሳይነካ ያው ኤክስፔክት እንዳደረግነው ቢሪሽ ዳምፕ አድርጓል ፕራይሱ። ስቲል እንዳልኳችሁ ጂጂ እና ዩጂ ላይ ቢሪሽ ሙቭመንት ኤክስፔክት እንደማድረግ ነበረ ፕሪቪየስ ሰኞ ጠዋት የተናገርኩትና ማርኬቱ እየሄደ ያለው በዛው መንገድ ነው እየሄደ ያለው ማለት ነው። ካረንትሊ ይህ ማርኬት የነበረውን ትሬንድ ላይን ነው ደግሞ ሊኩዊዲቲውን የስትራክቸራል ሊኩዊዲቲውን እዚህ ጋር ቡልድ እንዳደረገ ፖቴንሻሊ ይህንን ለው ደግሞ ማኒፑሌት ሊያደርግ እንደሚችል ፕሪቪየስሊ ስናወራ ነበረ ባለፈው ሳምንት በሳምንት ባለፈው ሳምንት ያንን ሜቢ ለውን ማኒፑሌት ካደረገ በኋላ ምን አይነት ሪአክሽን ይኖራል የሚለውን እናያለን። ለዛሬ ግን ስቲል የመንዝሊ መጀመሪያ ከመሆኑ አንፃር የተወሰነ ቡሊሽ ሙቭመንት ሊሆን ይችላል እስከዚህ አካባቢ ድረስ። ነገር ግን ስቲል ቢሪሽ የምናይባቸው ቻንሶች ከፍተኛ ናቸው። እነዚህ ጀስት አናላይሶች ናቸው። የዴይሊ ቢያዞችን ነው እየሰራን ያለ ነው። ስለዚህ ኢንትሪዎችን ደግሞ በሎወር ታይም ፍሬም ኮንፈርም እያደረግን እንቀጥላለን ማለት ነው። ስለዚህ ኢንትሪን ስትወስዱ በሎወር ታይም ፍሬም በየስትራቴጂያችሁ አንፃር ዳይሬክሽን ከሰራችሁ አይቀር ማለት ነው መጠቀም ትችላላችሁ ማለት ነው። ኦኬ ኢዩ ላይ ትሬድ እያደረጋችሁ ካላችሁ ሜቢ ካረንትሊ ዩሮ ዩኤስዲ ቡሊሽ ኤክስፔክት እንደምናረግ አውርተን ነበረ። ከዊክሊ ኮሬክሽን በታች ይሄኛው ዊክሊ ኮሬክሽን ነው በታች መጥቶም እየሄደ እንደነበር አይተናል። ካረንትሊ ኢንተርናል ስትራክቸሩም ቡሊሽ እየሄደ እንደነበር አይተናል። ነገር ግን ፕሪቪየስ ዊክሊ ምን አድርጎ ይህ ማርኬት ኢንተርናል ነው ይሄኛው ኢንተርናል ብሬክ ኢንተርናል ቼንጅ ኦፍ ካራክተር ለመስጠት ሙከራ አድርጓል ማለት ነው። ስቲል ግን የዊክሊ እና ዴይሊ ስትራክቸሩ ቡሊሽ ስለሆነ ያለው የምናየው ሙቭመንቱ ቡሊሽ ይሆናል። ለዛሬ ደግሞ እስኪ በለንደን ሴሽን ከገባ በኋላ ከ4 ሰዓት አካባቢ ላይ ጀምሮ ጎልድ ላይ የምናያቸው ሴታፖች ይኖራሉ ማለት ነው። እነዚህ ሴታፖችን ላይቭ በመግባት ሼር ለማድረግ ሞክራለሁ። እናንተም እንድትጠቀሙበት እና ሾው አስር ቻርት ቲክቶክ ላይ ቻርት ማሳየት አይቻልም። ቲክቶክ ባን ነው የሚያደርግባችሁና ቴሌግራም ጆይን ማድረግ ይችላላችሁ። ባዮ ላይ አለላችሁ ሊንኩ ባዮ ላይ አለላችሁ ጋይስ። ማርኬቱ እስኪ ጎልድ በደንብ እንከታተለዋለን። ከተከታተልነው በኋላ የሚሰጠንን ኢንትሪ ቼክ አድርገን በተለይ ቼንጅ ኦፍ ካራክተር ከሰጠኝ ሴል ሳይድ የማይ ይሆናል። ነገር ግን የምንዝል መጀመሪያ በመሆኑ ምክንያት ኦል ታይም ሃይ ማኒፑሌት እንዲያደርግ መጀመሪያ ኤክስፔክት አደርጋለሁ። እነዚህ ነገሮችን ከሰጠን ደግሞ እንዳልኳችሁ ቅድም እንደሰራናችሁ እስከ ኮሬክሽን ሌቨል ድረስ ኤክስፔክት የምናደርግ ይሆናል ማለት ነው።